ሄሎ ሰላም ገባ ፍጹም እንደምን ቆየ? አዎ ገብቻለሁ ቆይቻለሁ ስልክን ቢብለኝ አዎ እንትን አሁን ገና ስብሰባዎች ጨርሼ ወጣሁኝና አሁን ከአማኑኤል ጋርም ነበርን በቃ እንትንም ተነጋግረናል ገብረ እግዚአብሔርም አለ ዲአርኤም ገብረ እግዚአብሔር አረጋዊ ተክሌ አንተ አላምን አልከኝ እንጂ የኛ ስትራቴጂ እና እኛ ፕላን ያደረግነው ነገር ሞስት ሪዋርዲንግ እና ሞስት ኮንቪንሲንግ ነው የወሰድነው እናንተ አሁን ኦቨርሉክ ይደረግብናል ብላችሁ ነው የምትሰጉት እኛ ደግሞ ሞር እንደውም ያለውን ችግር በደንብ ማግኒፋይ አድርጎ የሚያሳየው እኛ የመረጥነው ስትራቴጂ ነው እና እንዳልኩ ነኝ እናንተንም አምባሳደሩንም ፌል አናደርግም ፕሊዝ ትረስት ሚ ተክላይ አማኑኤልንም አሁን ነግሬው ወዲያው ነው ኢሚዲየትሊ ነው ኮንቪንስድ የሆነው አሁን ከሱ ጋር ነው የወጣሁት እንደሆነ ተሳስተዋል እንደዛ እሱ መወሰንም አይችልም ፍጹም ማን ነው የሚወስነው አንተም እኮ መወሰን አትችልም ተክላይ እኛ እኮ ስራውን የምንሰራው እኛ ነን አይደል በቃ እንግዲህ አውስ የኔ ነው ስልጣኑ ካልከኝ እንደዛ በለኝና ይሁን ለውልስ ተክላይ አሁን እኔ እንደው አማኑኤልም እንደዛ ብሏል ካልከኝ ግን አማኑኤል መወሰን አይችልም ነው ያልኩ አማኑኤል ከኔ በላይ አይወስንም ይኸውልህ ተክላይ ለኔን በቅርበት ለኔን የሚመለከተኝ ከአማኑኤል በላይ አይ ነው ግን ደግሞ ለዛ አማኑኤል እንደዛ ብሏል ካልከኝ ወይ አማኑኤልም እንደዛ ብሏል የኔም እንትኔ ነው ካልከኝ ደግሞ ማለት ይችላል እኔ ምን ማለት አልችልም ይኸውልህ ተክላይ ይኸውልህ እንደዛ ነገር ስብሰባ ላይ ቁጭ ስንል የጧት አይደለ ስብሰባ ምን ጀምረው ቁጭ ስንል እዛው የመጀመሪያ አጀንዳዬን እሱን አድርጌ አነሳዋለሁ ፓርት ኦፍ ዲስከሽን አደርጋለሁ ችግር የለውም መብት ነው ይኸውልህ ለደፈክ ማሳት ትችላለህ ታዲያ ለምን እንመላለሳለን እንደዛ ከሆነ መመላለስም የለብንም እኮ ይኸውልህ አዳምጠኝ ተክላይ አንዴ በትዕግስት አዳምጠኛለህ አሁን እኔ ኤክስፕሌን ማድረግም እኮ ላይገባኝ ይችላል ግን እንደ ወንድም ነው እያዋራው ያለው ተክላይ እኔ አንድ ነገር ልንገርህ እኔ ማደርገውን ጠንቅቄ እማክሰው ነኝ ተክሌ ምን መሰለህ ሪሎኬሽን ብለው የሰሩት እዚህ ነው ይሄ ደግሞ ለመኖሪያ የማይሆን ቦታ ነው እዚህ መምጣት የለባቸውም ሰዎቹ መመለስ ያለባቸው የሚኖሩበት የመጀመሪያ አገራቸው ነው እዛ እንዲገቡ ነው እዚህ እንዳይመጡ ነው ኧረ ፍጹም ወይ በአካል እናውራ ካልሆነ ግን እኔም እንደዚሁም ይሄ ጉዳይ ምን ያክል አብሮን እንዳለ ስለምታውቀው እንዳልከው ያው ነገሩን ከተጀመረ እስካሁን ድረስ ለኔም አዲስ አይደለም ፍጹም ለምን አንተ እኔ ሳትረዳኝ አዲስ ሰውም አይደለሁም እኮ ምን ይሁን ነው የምትለው ምን ይሁን ነው የምትለው ፕሬዝዳንት አይዲፒ ሳይት አይደለም እሱ ትክክለኛ ሪፕሬዘንታቲቭ ሊሆን አይችልም ይሄ የኔ አቋም ነው አይዲፒ አይደሉም እንደዛ ውስጥ ያሉት ፍጹም እና ለምን ንገረኝ እሺ ንገረኝ አይዲፒ አይደለም ከዚህ በላይ ምን መናገር አልችልም ለአንተ መብትህ ነው ብለኸኛል መብትህ ነው እኔ መብቴን ተጠቅሜን እገልጻለሁ ሁለቱም ቦታ አሁን እኮ እኔ አልገባኝም ፍላጎት ምን እንደሆነ እዛ ጋር ያሉት ሰዎች ፎሪነሮች ናቸው አረ አይባልም ፍጹም አንተ እኮ ነው ሌላ ነገር እኮ ነው እያወራ ያለው ና እሺ እኔ ተመስገን ሆቴል ነው ያለሁት ና